እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ውድ ኦርቶዶክሳውያን ሁላችሁም ላሚር ቲዩብን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በእግዚአብሔር ስም ጠይቃለን። እኔና ሚካኤል ወዳጄ ፊሊጶስም ስለኔ ፍቅር የተሰበሰቡትን ሕዝብ ልንባርክ እንመጣለን ብሎ አባታችን ተክለ ሃይማኖት የተናገረላት ቀን እነሆ ደረሰች። አባታችን ተክለ ሃይማኖት በዋሻ ውስጥ ከተቀበረ ከ57 ዓመታት በኋላ ግንቦት 12 ቀን በጌታችን ትንሳኤና ሕይወቱን በሙሉ ሲራዳው በኖረው በወዳጁ በቅዱስ ሚካኤል በዓል ዕለት ልጆቹ ሁሉ ከአራቱ ማዕዘን ተሰባስበው በታላቅ ደስታ እግዚአብሔርን እያመሰገኑ አባታችን ሌት ተቀን ተጋድሎን ከፈጸመባትና ከተቀበረባት ከደብረ አስቦ ዋሻ ወደ ታላቋ ደብረ ሊባኖስ ገዳም የስጋውን ፍልሰት አደረጉ። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። አባቴ አባቴ ብለን ስንጠራው ልጄ ብሎ ይቀበለን ዘንድ የምንወድ ሁላችን ኑ የፍልሰቱን በዓል እናክብር። ከቅዱሳኑ በረከት እናገኝ ዘንድ ይህንን መንፈሳዊ በዓል ሁላችንም በአንድነት ተሰብስበን እናክብር። መልካም በዓል።